ሰው አቤት ሰው ቀጣፊ ውሸታ ሌባ ወይ ሰው ደህና ከሰማይ ከምድር ፍርድ አመለጥኩ ስል በሰማይ ቤት ቀድሞ ይጠብቀኝ ይሄ ሙቱላ ጠቅላላ ሙትቻ ሙት ገርፎ አጠጥቶ ቆምጣጤ አጠጥቶ አደባባይ ላይ ሰቅሎ ከወመኔ ጋር ሰቅሎ ገሎ ሰውን አታውቀውም? አውቀዋለሁ። ቆይ እነዚህ ሰዎች ምንድን ናቸው ጌታ? እንዳንተው ያው ሰው ናቸው። በምድር ላይ ዳኛ ነበሩ፣ እዚህም ዳኞች ናቸው። ቆይ እኔ ያልገባኝ ነገር አልገባኝም ማለት ቢሆንም ግን ለምንድን ነው እኔ አንተን የምትፈርድ መስሎኝ እኮ ነው። አንተ የምትፈርድ ነው። አንተ ለሁሉም እንደየሥራው የምትሰጠው አንተ እግዚአብሔር በመሆኔ አይደለም ለማለት የፈለግከው። አየህ ቁም ነገሩ ያው እዚህ ላይ ነው። ስለማንኛውም ሰው ሁሉን ነገር የማውቅ በመሆኔ ፍርድ መስጠት አልችልም፣ መደረግም አይገባው። በነገራችን ላይ ማን እንደጠቆመብህ ታውቃለህ? ማን ነው? ሉሲ ነች። ሉሲ አስተናጋጇ ሉሲ በቅናት ተነሳስታ እንዴ ጓደኛዋን ራስ ስላጋበዝኩ ራቱንስ አብረው ነበር የበሉት። ወደ ምድር ብመለስ መጀመሪያ ልኳን ማስገባት እሷን ልኳን ጌታ ያ ቴሪን የገደልኩትን ረስተው ነው እንዴ? አልረሳሁትም። እሱ ግን አልሞተም፣ እስካሁንም በሕይወት አለ። የፖሊሶች ጠቋሚ መሆኑን አውቃለሁ። ሕፃናትን ከልብ የሚወድ በጣም ጥሩ ሰው ነው። አንድን ሰው በምንም የማይረባ ከንቱ አድርገህ መገመት አይኖርብህም። እኔ አልገባኝ። አሁንም ያልተዋጠልኝ ነገር ጌታ ሆይ አንተ ለሁሉም እንደየፍርዱ እንደየአቅሙ እንደየጸባዩ እንደየጥፋቱ የምትሰጥ ነው የመሰለኝ እና ለምንድን ነው አንተ እንደሱ የማታደርገው? እንዴት ለሰው አሳልፈህ ትሰጣለህ? እኔም የማውቀው ነገር ባለመኖሩ ነው። እኚህ ዳኞች ስለ ፍርድ ለቀረበላቸው ሰው ሙሉ በሙሉ ቢያውቁ፣ ውጪውንና ውስጣዊ ማንነቱን ቢያውቁ፣ ሐሳቡን፣ ምኞቱን፣ ስጋቱን፣ ፍቅሩን፣ ደስታውን፣ ጥላቻውን ቢያውቁ ለምን ወንጀል እንደሰራ የሚያውቁ ነበር። በውስጡ የሚጉላላውን ሐሳብ ሁሉ ይረዱለት ነበር። አንተ ታውቃለህ። እናም ሊፈርዱበት አይችሉም። ልባቸው ይነካል፣ ያዝናል፣ ይደማል፣ ይራራል። እኔስ ታዲያ እንዴት ልፈርድባቸው እችላለሁ? አይ ጌታ ሆይ አሁንም አልተዋጠልኝም። እነሱ ለምንድን ነው የሚፈርዱት? ሰዎች የሰዎች በመሆናቸው ነው። እኔ እንደምታየው